ፍጹም እህታችን በሐና ዛሬ በአካል ማይቻታለሁ ይሆና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። ሐና ድንበር ላይ ነው ያለችው አንተ ጋር? ድንበር ላይ ነው እኔ የምኖረው። ትናንትናው ልጅ ያስረዳው አልተረዳውም። ፍጹም እኔ ምንም ልስራ ምንም ማለት ስራ እንደማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል። እንደዛ ከሆነ እኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ ወይ ነው ወደኛ የሚቀርብ እሱን እኛም አላመነውም። አንተ አሁን ሐኒ ያየህበትን ቦታና ፎቶ ቪዲዮ ካለ እሱን ብትረዳ እሱ ደላላ አይደለሁም ሲል እኛ አላመንም አመናር ነው። አሁን አንተ ምንድነው ስለሐኒ ያለ መረጃ መጀመሪያ ስለሐናኔ መረጃ ያለ መረጃ በህይወት አለ በህይወት ያለችበትን እሱ ተቻለ ይቀርብ ወይኛ እንቀርብለት ቦታ ያመቻችልን። ማን ነው ልጅቱን ያዛት? ልጅቱን ያዛት ሽፍታ የሚሉት የተክሌ ያጎት ልጅ ነው። ትክክለኛ እናቃለን። ሽርጥኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጅግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅህ ነው ሚኪ አንዴ ይቅርታ አቡ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንጣ የድንበሩ ሚንጣ ትናንትና ደግሞ እኔን ታቀኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንጣ ኦኬ ታታይ ሆኛ አዳምጫቸዋለሁ ሙድራችን አንድ ነው ሲለው ስልክ ቁጥሩን ከዷል። ስልክ ቁጥሩን ተካደ። እኔና ተክላይ የምንገናኝበትን ተክላይ ማንገናኝበት ይበል ታልቻለ ይመችኝ አንደኛ ሎኬሽን መላክ ተቻለ አንደኛ እኔ ልክለታለሁ እኔ ጋር መድረስ ተቻለ እዛው ግዳ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሐሳብ አሚንፈል ይሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን እናንተ ስለተጎዳችሁ በጣም የኛንተው አሁን አንተ እነ ተክላይ ይመጣሉ ሀቡ ታመጣቸዋለህ እነመችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ ይመጣሉ። አንተ ባይነህ ያያሃትን ሐኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች። ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ። አንዴ ልጨምር አቡ እግዚአብሔር ይስጥ። እንደው መተዛሬ እንደዛ አይነት ኢንፎርሜሽን ደስ የሚል ስለሰጠን እግዚአብሔር ይስጥ። ተስፋችን አለመለምከው። የተክላይ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱ ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው ስሙን ያለች የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃን ልጆችንም ትጠይቃላችሁ። እኔም እናገራለሁ። ከነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሐናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስማን ነው ወንድሜ ያንተ ስም አንደ ስምህን ልትፈጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ ተሽም መጠቀም ትችላለሽ። ስሜን በውስጥ እነግርሻለሁ። ፎቶዬን በውስጥ ልክልሻለሁ። መኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለነሱ ማን ነኝ ነው የምትላቸው? በማን ነው የሚያውቁክ ነው የምልህ? ካላቀህም ቢሉክ በማን ነው የሚያውቁክ? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አቡይ አንዴ ከይቅርታ ጋር ግን እንዳንጫነሽ ለኛ አዲስጭንና አንዳንድ ጥያቄዎችን ጠይቀው። አንተ ከተክላይ ለተክላይ የሚሰሩ ልጆች ስም የምታውቃቸው ብቻ ነገር ፎሎ አድርገው መኩንም እኔንም ኦኬ። የተክላይ ልጆች የሚመሩት ልጆቹ አሉ። የሚመሩት ልጆቹን አይ ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን። ገባይ። ግን አሁን አንተ የምታውቀው የተክላይ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው። እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀው? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን ግን